ደም ማነስ ያለው ሰው ደም ብዛት ሊኖረው እንደሚችል ያውቃሉ? ሰላም ጤና ይስጥልኝ። ዶክተር አሮን እባላለሁ። በሙያዬ ጠቅላላ ሐኪም ሲሆን በምሰራበት ቦታ አንዳንድ የማገኛቸውን አስተሳሰቦች፣ አመለካከቶችና አጋጣሚዎች እያነሳሁ ልነግራችሁ መጥቻለሁ። ዛሬ ላወራችሁ የመጣሁት አንድ ስላስገረመኝ ታሪክ ነው። ገና ስራ ከጀመርኩ 2 ወር ምናምን ቢሆነኝ ነው የዛን ጊዜ እና አንድ ተለቅ ያሉ ሴትዮ ልጆቻቸው ይዘዋቸው እኔ የምሰራበት ክሊኒክ ጎራ ይላሉ። ትንሽ ካወሩኝ በኋላ ጠቅላላ ምርመራ እንደሚፈልጉና ልጆቻቸው እሱም ብለውም ወደዚህ እንዳመጧቸው ይነግሩኛል። እኔም ምርመራውን አድርጌላቸው ውጤት ከደረሰ በኋላ ያላቸውን ችግሮችም ጥሩ ነገሮችም አንድ በአንድ ማስረዳት ጀመሩ። የደም ግፊታቸው ጨምሮ ነበረና ከሱ ጀምሬ ሳስረዳቸው አዎ እሱ እንኳን ከዚህ በፊት ተነግሮኛል አሉ። ስለ እሱ የተወሰኑ ነገሮች መክሬያቸው የደም ምርመራዎች ውጤቶችን ማየት ጀመሩ። የዛን ጊዜ ደም ማነስ እንዳላቸው ተረዳሁኝ። እናም ደም ማነስ እንዳላቸው ደግሞ ነገርኳቸው። የዛን ጊዜ ነው በድንጋጤ አሁን ደም ብዛት አለሽ አላልከኝም እንዴ? ደም ማነስ እንዴት ይኖረኛል አሉ። የዛኔ ነው በአማርኛው ቃላት አጠቃቀማችን ደም ብዛትና ደም ማነስ ወደኛ ሲተረጎሙ የተለያዩ በሽታዎች እንደሆኑና አንዱ የአንዱ ተቃራኒ እንዳልሆነ ሰዎች ሊረዱ እንደማይችሉ የተረዳሁት እና ለእኔም በጣም ግልጽ የሆነ ነገር ለእሳቸው በጣም እንዴት ግራ ሊያጋባ እንደሚችል ተረዳሁ። በሴትዮዋ ፊት ላይ ከግራ መጋባቱም በላይ ይህ ሰውዬ የሚለውን አያውቅም እንዴ የሚል ጥያቄ እንደፈጠረባቸው ገብቶኝ ነበር። እናም ከስር መሰረቱ ጀምሬ ማስረዳት ጀመሩ። የሁለቱ ልዩነት፣ የሁለቱ በሽታዎች ትርጉም ምን ምን እንደሆነ ላስረዳቸው የሞከርኩ ነበር። ግን ብዙ ሞክሬም አልተዋጠላቸውም ነበር። በእሳቸው ብቻ አላቆምም ይህ ጥያቄ። ብዙ ታካሚዎች በዚህ ጉዳይ የተለያየ አስተሳሰብ፣ የተሳሳተ አመለካከትና እምነት አላቸው። ለዛም ነው ዛሬ ቀለል ባለ አማርኛ ሰውን በሚገባው መልኩ የእነሱን ልዩነት ምን አይነት በሽታዎች እንደሆኑ ለማስረዳት የመጣሁት።